በጉጂ ዞን አንዲት እናት አራት ልጆችን በሰላም ተገላገለች። በጉጂ ዞን በአዶላ ወዮ ሆስፒታል አንዲት እናት አራት ልጆችን በአንድ ጊዜ በሰላም መገላገሏ ተገልጿል። እናቲቱ ከወሊድ ጊዜ 1 ወር በፊት ጀምሮ ወደ አዶላ ወዮ ሆስፒታል በመምጣት የሕክምና ክትትል ታደርግ እንደነበረም ተገልጿል። ሕክምና ክትትል ላይ ያለች በዛሬው ዕለት ከጠዋቱ 3 ሰዓት 2 ወንድና 2 ሴት ህጻናትን በሰላም መገላገሏ የማህፀንና ጽንስ ስፔሻሊስት ዶክተር ሰለሞን ከበታሙን በመጥቀስ የጉጂ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አሸናፊ ዳንቃ ለብስራት ሬዲዮ ተናግረዋል። እናቲቱና ህጻናቱ በሙሉ በጥሩ የጤና ሁኔታ ላይ እንደሚገኙና ማናቸውም አስፈላጊ ድጋፍ ከሆስፒታሉ በኩል እየተደረገላቸው ይገኛልም ተብለዋል። ከሚስቴ ጋር እንዳልታረቅ ምክንያት ሆናለች በማለት የገዛ ሚስቱን የገደለው ተከሳሽ በእስራት ተቀጣ። በኢሉ አባቦራ ዞን ኒዲናኖ ወረዳ ኮምቦልቻ ከተማ ነዋሪ ሆነው ደበሌ በቀለ 31 ዓመት ወጣት ሲሆን በ2012 ዓ.ም ትዳር መስርቷል። የጥንዶቹ ጥምረት ሰላማዊና በአንዲት ሴት እየተባረከ እንደነበር በዞኑ ፖሊስ ዋና መምሪያ የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ምክትል ኢንስፔክተር አበራ ሰፋ ለብስራት ሬዲዮ ተናግረዋል። ሆኖም ግን ከ2018 ዓ.ም ወዲህ አለመግባባቶችና ግጭቶች ነበሩ። በዋነኝነት የግጭታቸው መንስኤ በቤት ውስጥ የነበረው ፍቅር ቀንሷል የሚል የሚስት ጥያቄ ሲሆን ይህንም ለማስተካከል በባል በኩል የተደረገ የተወሰደ ማስተካከያ የለምን በሚል ነበር። አለመግባባቱ በሂደት ከመፈታት ይልቅ እየተባባሰ በመሄድ በትንሳኤ በዓል ሰሞን ሚስት ቤቷን ጥላ ህፃን ልጆቿን ይዛ ወደ ቤተሰቦቿ ትሄዳለች። ትመጣለች ብሎ የሚጠብቀው ባል ሽምግልና ቢልክም በሚስት ፈቃደኛ አለመሆኑ ነገሮችን በእንጥልጥል ላይ እንዳለ 21 ቀናት ተቆጠሩ። በእነዚህ ቀናት ውስጥ ለባል ተባራሪ ወሬዎች ይደርሰው ጀመር። ይህም የባለቤቱ ታናሽ እህቷ ወደ ትዳር እንዳትመለስ ግፊት ታደርጋለች የሚል ያልተረጋገጠ ወሬ ነበር። በባል የተወነጀለችው የ18 ወጣት በዘንድሮ ዓመት የ12ኛ ክፍል ብሔራዊ ፈተና ተፈታኝ የሆነችው ፌኔት አሰፋ ነች። ተደጋጋሚ ፌኔትና የእህት ባል ተገናኝተው ቢያወሩም አንቺ ነሽ ወደ ትዳር ቤቷ እንዳትመለስ የምትመክሪያት የሚል ያልተጨበጠ ጥርጣሬ ወደ ዛቻ ሲቀየር ፌኔት ጉዳዩን በጥንቃቄ መመልከት ጀመረች። ይህ ዛቻና ማስፈራሪያ እየተጠናከረ መጥቶ ሚያዝያ 1 ቀን 2018 ደረሰ የሚሉት ምክትል ኢንስፔክተር አበራ በዚህ ዕለት ከቀኑ 9 ሰዓት ተኩል ላይ ፌኔት አሰፋ ከጓደኞቿ ጋር ወደ ቤተ መጻሕፍት ቤት ስትጓዝ በነዲናኖ ወረዳ በኮምቦልቻ ከተማ ጤና ጣቢያ አካባቢ ጠብቆ በጀለቢያ ሸሽጎ የያዘውን ገጀራ ስለት ብረት በመያዝ አብሯት ካሉ ጓደኞች ነጥሎ በመጥራት ሰላማዊ ንግግሯን ካናገራት በኋላ ድንገት የደበቀውን ስለታማ ገጀራ በማውጣት በአደባባይ በጠራራ ፀሐይ ማጅራቷን በመምታት ገሏት ይሰወራል። ፖሊስ የምርመራ መዝገቡን በማስረጃና በአስክሬን ውጤት በማደራጀት አጠናቆ ለአቃቢ ሕግ በመላክ አቃቢ ሕግ በከባድ የሰው መግደል ወንጀል ክስ ይመሰርታል። ክሱን የተመለከተው የኢሉባቡር ዞን ከፍተኛ ፍርድ ቤት ግንቦት 26 ቀን 2018 በዋለው ችሎት ባልተረጋገጠ ምንም አይነት ተጨባጭ ማስረጃ ሳይኖረው ሟች ትዳሬን ያፋታሽው አንቺ ነሽ በማለት የግድያ ወንጀል የፈጸመውን እጅግ ነውረኛ፣ ጨካኝ፣ አደገኛ መሆኑን የሚያሳይ ቢሆንም በዕለቱ የክስ ማቅለያ ፍርድ ቤቱ በ21 ዓመት ጽኑ እስራት እንዲቀጣ የወሰነበት መሆኑን ምክትል ኢንስፔክተር አበራ አሰፋ ጨምረው ለብስራት ሬዲዮ ተናግረዋል። ሬድዋን ሁሴንና ጌታቸው ረዳ ህወሓት በቀናት ውስጥ ጦርነት ይከፍታል አሉ። ህወሓት በቀናት ውስጥ በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉም የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አልጀዚራ ላይ ባስነበቡት ጽሑፍ አስጠንቅቀዋል። ሬድዋንና ጌታቸው በጋራ ባስነበቡት ጽሑፍ ጽምዶ በሚል ቅንጅት የፈጠሩት ኃይሎች ኢትዮጵያ ላይ ወደ ጦርነት ጎትተው ለማስገባት እየተንቀሳቀሱ መሆኑንም ጠቁመዋል። በአስመራ በመቀሌና በሱዳን በድብቅና ግልጽ በሆነ ስብሰባዎች የተፈጠረው የጽምዶ ጥምረት በአሁኑ ወቅት ወደ ማጥቃት ለመሸጋገር ተዘጋጅተውም ብለዋል። ጌታቸውና ሬድዋን አክራሪ ርዝራጅ ቡድን ነው ያሉት ህወሓት በአስመራ ድጋፍ አጋዥነት በሚቀጥሉት ቀናት ጥቃት ለመሰንዘር መወሰኑንም አረጋግጧል። ህወሓትንና የጦር አንጃውን በግልጽ ውድቅ ቢያደርግም ቡድኑ የግጭት መቀስቀስ አባዜውን አልተውም ብለዋል። ህወሓት ከኤርትራ መንግስት በቀጥታ በሚያገኘው ድጋፍ ቀጥተኛ ቁጥር ያለው ተዋጊ ኃይል በመመልመል በማሰልጠንና ማስታጠቅ ቀጥሏልም ሲሉም አክለዋል። የፕሪቶሪያን የሰላም ስምምነት የፌዴራል መንግስትንና ህወሓትን በመወከል በዋና ተደራዳሪነት የተፈራረሙት አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ አልጀዚራ ላይ አንድ ጽሑፍ በጋራ አውጥተዋል። በዚህም ጽሑፋቸው በሰሜን ኢትዮጵያ በተደጋጋሚ የጦርነት ድባብ መኖሩን በማስጠንቀቅ ዓለም አቀፍ ማህበረሰብ አስቸኳይ ግፊት እንዲያደርግም ጥሪ አቅርበዋል። አምባሳደር ሬድዋንና አቶ ጌታቸው የፕሪቶሪያው ስምምነት በጦርነት ላይ ለደቀቀው ቀጠና አንጻራዊ ሰላምና እፎይታ አምጥቶ የነበረ ቢሆንም አሁን ይህን ስምምነት ለማፍረስ አገሪቱ ወደ ቀድሞ እልቂት ለመመለስ የሚንቀሳቀሱ ኃይሎች መኖራቸውንም ገልጸዋል። እንደ አውሮፓውያን አቆጣጠር በጥቅምት
2022 በደቡብ አፍሪካ ፕሪቶሪያ የተደረገው የድርድር ሂደት ያስታወሱ ሲሆን መጀመሪያ ላይ በሁለቱ ወገኖች መካከል የነበረው አለመተማመን ከፍተኛ እንደነበርም ጠቁመዋል። ነገር ግን በኋላ በነበረው ወዳጃዊ ቀረቤታ አወያዮቹ እፎይታ ማግኘታቸውን ገልጸው ውይይቱ ጥብቅ ከሆነው መደበኛ ዲፕሎማሲያዊ ፕሮቶኮል ወጥቶ በትንሽ ክፍል ውስጥ በእንግሊዝኛ የመግባባት ግዴታ ባስቀረ መልኩ በሀገር ውስጥ ቋንቋ በቀጥታ እንዲካሄድ መደረጉንም ገልጿል። ይህ የቀጥታ ውይይት መካሄድ መጀመሩን ረጅም ሰዓታት የወሰደ ክርክር አልፎ ለዘላቂ ሰላም መሰረት መጣሉንም አብራርተዋል። ይህ ስምምነት በወቅቱ የነበረው የደም መፋሰስ ያስቆመ የበርካታ ወጣቶችን ሕይወት የታደገ ታሪካዊ ክስተት እንደነበርም በአጽንኦት አስረድተዋል። የፕሪቶሪያ ስምምነት በኢትዮጵያ ሕዝብ ዘንድ ትልቅ ደስታን ቢፈጥርም በህወሓትና በአማራ ፋኖ ኃይሎች ውስጥ ባሉ ጽንፈኛ አካላትና በኤርትራ መንግስት ዘንድ ተቀባይነት አላገኘምም ብለዋል። ኢትዮጵያና ቻይና በኢትዮጵያ የትምህርት ስርዓት ውስጥ የቻይናን ቋንቋ ለማካተት የሚያስችል ስምምነት ተፈራረሙ። የቻይና ቋንቋ በኢትዮጵያ የትምህርት ስርዓት ውስጥ ለ5 ዓመታት ለማካተት የሚያስችል የሁለትዮሽ ስምምነት በኢትዮጵያና ቻይና መካከል መፈረሙ ተገልጿል። ቋንቋ የትምህርት ትብብር ስምምነቱን የትምህርት ሚኒስትር ዴኤታው ፕሮፌሰር ክንድያ ገብረሕይወትና በኢትዮጵያ የቻይና አምባሳደር ቺን ሃይ በጋራ ፈርመውታል። ይህ ስምምነት የተደረገው ባሳለፍነው ዓመት ታህሳስ 26 ቀን የኢትዮጵያና የቻይና በኢትዮጵያ የትምህርት ስርዓት ውስጥ የቻይና ቋንቋ ትምህርትን ለማስፋፋት በሚቻልበት ሁኔታ ውይይት ማድረጋቸውን ተከትሎ ነው። ስምምነቱ በሁለቱ ሀገራት መካከል እያደገ የሚገኘውን የባህል የትምህርትና የህዝብ ለህዝብ ግንኙነት ትብብር ይበልጥ ለማጠናከር ያስችላልም ተብሏል። የአማርኛ ቋንቋ ትምህርት በቻይና ዩኒቨርሲቲዎች እየተሰጠ መሆኑ የተገለጸ ሲሆን በአዲስ አበባ ዩኒቨርሲቲ የኮንፊሽየንስ ኢንስቲትዩት የቻይና ቋንቋ ትምህርት ከሰርተፊኬት ስልጠና ጀምሮ እስከ ሁለተኛ ዲግሪ ድረስ እንደሚሰጥም ይታወቃል። አዲስ አበባ ዩኒቨርሲቲ የቻይና ቋንቋን ትምህርት በሁለተኛ ደረጃ ትምህርት ቤቶች ለማስፋፋት ከአዲስ አበባ እና ከኦሮሚያ ትምህርት ቢሮዎች ጋር በቅርቡ ስምምነት መፈጸሙ ይታወሳል። ሳዑዲ አረቢያ በእስር ላይ የነበሩ 1655 ኢትዮጵያውያንን ምህረት ተደረገላቸው አለ የውጭ ጉዳይ ሚኒስቴር። ሳዑዲ አረቢያ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው መደረጉም ተነግሯል። የውጭ ጉዳይ ሚኒስቴር ሪያድ የሚገኘው የፌድሪ ሚስዮንና ጅዳ የሚገኘው ቆንስላ ጽሕፈት ቤት በማስተባበር ባደረገው የዲፕሎማሲያዊ ጥረት በሳዑዲ አረቢያ ለእስር ተዳርገው የነበሩ 1655 ዜጎቻችን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸውም ተደርጓል ብለዋል። ይህ ውጤት መንግስት በውጭ ግንኙነት ለዜጋ ተኮር ዲፕሎማሲ በሰጠው ትኩረት የተገኘ ነው ብሏል ውጭ ጉዳይ ሚኒስቴር። ከዜጋ ተኮር ዲፕሎማሲ አኳያ በሳዑዲ አረቢያ ቀሪ የዲፕሎማሲ ጥረት የሚሹ ጉዳዮች በተመለከተ ክትትል እያደረገ መሆኑንም ገልጿል። አዲሱ የተሽከርካሪዎች ሰሌዳ በአዲስ አበባ ተመዝግበው ሰሌዳ እየተጠባበቁ ባሉ አዳዲስ ተሽከርካሪዎች ላይ ከዛሬ ጀምሮ ተግባራዊ መደረግ ይጀምራል ተባለ። ይህ የአዲሱ ተሽከርካሪ ሰሌዳ ኢቲኤች የሚል ዓለም አቀፍ ኮድ የያዘ መሆኑን የተገለጸ ሲሆን የአተገባበር ሂደቱም በአዲስ አበባ መጀመሩ ተገልጿል። የታርጋ ዋጋን በተመለከተ የወጣው ስትራቴጂ ያለ መሆኑንና ህዝብ በብዛት የሚጠቀምባቸው የብዙሃን ትራንስፖርትና የግል ተሽከርካሪዎች የሰሌዳ ዋጋቸው ላይ ልዩነት እንደሚኖርም ተገልጿል። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ቁጥጥር ባለስልጣን አዲሱ የተሽከርካሪ ሰሌዳ ይዘትና አተገባበር አስፈላጊነት ዙሪያ ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። አዲሱ ሰሌዳ እስከ 56,000 ብር ዋጋ ተቆርጦለታል የሚለው መረጃም እያነጋገረ ይገኛል። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን ዛሬ መግለጫ የሰጠ ነው። ከመግለጫው ቀድሞ የወጣው ሰነድ ብዙዎችን እያነጋገረ ይገኛል። አዲሱ የተሽከርካሪ ሰሌዳ ታርጋ መሸጫ ዋጋ እስከ 56,000 ብር ዋጋ ተቆርጦለታል ይላል ሰነዱ። የቀረቡ ዋጋም የፊትና የኋላ ሰሌዳዎች እንዲሁም ቫትን ያካተቱ መሆናቸውንም ይጠቁማል። አነጋጋሪ በተባለው ሰነድ ለግል መገልገያ፣ ለቤት፣ ለንግድ፣ ለዲፕሎማሲ፣ ለእርዳታ ድርጅቶች፣ ለዓለም አቀፍ ተቋማትና ለልዩ ልዩ ተንቀሳቃሽ ተሽከርካሪዎች በነዳጅ የሚሰሩ ከሆነ 56,000 ብር፣ በኤሌክትሪክ እና በተፈጥሮ ጋዝ የሚሰሩ ከሆነ 45,000 ብር፣ ለድንበር ተሻጋሪ የጭነት ትራንስፖርት ተሽከርካሪዎች በነዳጅ የሚሰሩ ከሆነ 28500፣ በኤሌክትሪክ እና በተፈጥሮ ጋዝ የሚሰሩ ከሆነ 15200 ብር፣ ለህዝብ ታክሲ ትራንስፖርት ተሽከርካሪ በነዳጅ የሚሰሩ ከሆነ 11700 ብር፣ በኤሌክትሪክ እና በተፈጥሮ ጋዝ የሚሰሩ ከሆነ 9400 ብር፣ ለከተማና ለሀገር አቋራጭ አውቶቡስ፣ ለመንግስት፣ ለአካል ጉዳተኛ እና ለባለ 3 እግር ባጃጅ ተሽከርካሪዎች በነዳጅ የሚሰሩ ከሆነ 9400 ብር፣ በኤሌክትሪክ እና በተፈጥሮ ጋዝ የሚሰሩ ከሆነ 7100 ተመን እንደወጣለትም ከሰነዱ ላይ መመልከት ችለናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተፈጠረው ግጭት ማክተሙንና ታሪካዊ ስምምነት ላይ መደረሱን አስታወቁ። ለሴኔት እጩ ባሪ ሙር
በተዘጋጀ የድጋፍ መድረክ ላይ እንደተናገሩት ስምምነቱ ዋሽንግተን የጠየቀቻቸውን ነጥቦች በሙሉ ያካተተ ነውም ብለዋል። በዚህም መሰረት ተኢራን የኒውክሌር መሳሪያዎችን በጭራሽ ላለመግዛት ተስማምታለችም ብለዋል። ስምምነት ሲፈራረሙም ስትራቴጂካዊ የሆርሙዝ ሰርጥ በይፋ ክፍት እንደሚሆንና የአሜሪካ ወታደሮች ወደ ሀገራቸው እንደሚመለሱም ተገልጿል። ስምምነቱ በሳምንቱ መጨረሻ በአውሮፓ ምድር በምክትል ፕሬዝዳንት ጄዲ ቫንስ ፊት ለፊት ሊፈረም እንደሚችልም ይጠበቃል። ሆኖም ዋሽንግተን ይህን እንደ ታላቅ ዲፕሎማሲ ድል ብታቀርብም ከኢራን በኩል እስካሁን ይፋዊ ማረጋገጫ አልተሰጠም። ስምምነቱ የእስራኤልን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጭምር ያስገረመ መሆኑንም ፕሬዝዳንት ዶናልድ ትራምፕ ተናግረዋል።